አክብሮታዊ ሰላምታችን በያላችሁበት ይድረስ አድማጮቻችን። የሰዓቱን መረጃ ይዘን መጥተናል። አብረን እንቆይ። ለምስ ከተወለድን በኋላ የሚከሰት የቆዳ ቀለም ባለመመረቱ ምክንያት የሚመጣ የቆዳ ህመም አይነት ነው። ለምስ በንክኪ አይተላለፍም። ለምስ ከሕፃናት ጀምሮ በማንኛውም የዕድሜ ክልል ውስጥ በሚገኙ ግለሰቦች ላይ ሊታይ ይችላል። ለምስ በምን ምክንያት ይከሰታል? ምክንያቱ ይሄ ነው ተብሎ በእርግጠኝነት መናገር ባይቻልም የተለያዩ መላምቶች እንደ ምክንያት ይጠቀሳሉ። ከነዚህም መካከል የሰውነታችን በሽታ የመከላከያ ሥርዓት የራሳችንን የቆዳ ቀለም አምራች ሕዋሳትን በሚያጠቃበት ጊዜ የሚከሰት የቆዳ ህመም ነው የሚለው መላምት በይበልጥ ተቀባይነት አለው። በዚህም ምክንያት ለምስ በተመሳሳይ ሁኔታ ከሚከሰቱ ሌሎች ህመሞች ጋር ተያያዥነት አለው ተብሎ ይታሰባል። ለምሳሌ ከየስኳር ህመም፣ የእንቅርት ህመም፣ ላሽ ወዘተ። ለምስ ከጭንቀት ከእርግዝና ከአደጋ ጋር ተያይዞ ሊከሰት ይችላል። የለምስ ምልክቶች። ለምስ ያለበት ቦታ ወደ ነጭነት የሚያደላ ቀለም ሲኖረው፣ ከዚህ ውጪ ማሳከክ ወይም ቦታው ላይ ቅርፍቶች መኖር የለምስ ባህሪ አይደለም። በማንኛውም የቆዳችን ክፍል ላይ ሊከሰት ይችላል። ለምስ አንድ ቦታ ላይ ብቻ በግራ ወይም በቀኝ የሰውነት ክፍል ብቻ ወይም አብዛኛው የቆዳችን ክፍል ላይ ሊከሰት ይችላል። የለምስ ሕክምና። የሕክምናውን አይነት የሚወስኑ ሁኔታዎች። የህመሙ ጥንካሬ፣ እየተስፋፋ መሆኑ ወይም ባለበት መቆሙ፣ የሕክምናው በቀላሉ መገኘትና የህመምተኛው የመክፈል አቅም ወዘተ። የሕክምና አይነቶች። የሚዋጥ፣ የሚቀባ፣ ሰው ሰራሽ ወይም የተፈጥሮ ብርሃንን በመጠቀም የሚሰጥ ሕክምና፣ የቀዶ ጥገና ሕክምና፣ የማንጣት ሕክምና። አብዛኛው የሰውነት ክፍል በለምስ ከተጠቃና ለማከም አስቸጋሪ ከሆነ ጤነኛውን የቆዳ ክፍል በማንጣት የማመሳሰል ሂደት ነው። ማይክል ጃክሰን ይህ ሕክምና ተደርጎለታል። ስለ ሕክምናው ሂደት ማወቅ ያለብን። አብዛኛውን ጊዜ በሕክምና ሙሉ ለሙሉ አይጠፋም። ሕክምናውም አጥጋቢ የሚባል አይደለም። የሕክምናው ዓላማ መስፋፋቱን ለመቀነስ እና ቆዳ በተወሰነ መልኩ ወደ ቀድሞ ቀለሙ እንዲመለስ ማድረግ ነው። ሕክምናውን ከጀመርን በኋላ የሕክምናውን ውጤት ለማየት ከ2 እስከ 3 ወር ሊፈጅ ይችላል። ጠቅላላ ሕክምናው ወራትን የሚፈጅ በመሆኑ ያለማቋረጥ መከታተል ያስፈልጋል። ሕክምናው ከተጠናቀቀ በኋላ ለምጹ እንደገና ሊመለስ ይችላል። ከንፈር ላይ፣ ጣት ላይ እንዲሁም ከቆዳው በተጨማሪ ፀጉርም አብሮ ነጭ ከሆነ የመዳን ዕድሉ ዝቅተኛ ነው። ለምስን ባንታከምስ? ለምስ ከፍተኛ የሆነ የስነልቦና ጫና ያሳድራል። እየሰፋ ሊሄድ ይችላል። ቆዳችን በፀሐይ ጨረር እንዲጠቃ ሊያደርግ ይችላል። ፀሐይ መከላከያ ሰንስክሪን መጠቀም ያስፈልጋል። በመጨረሻም ከቆዳ ሐኪም ውጪ የተሰሩ ቪዲዮዎችን አይተን ወይም የቆዳ ሐኪም ሳናማክር መድኃኒቶችን ገዝተን ባለመጠቀም ቆዳችንን ከተጨማሪ ጉዳት እንከላከል። የሰዓቱ መረጃ ይህን ይመስላል። በዚህ ቻናል ወቅታዊ፣ አስተማሪ እና አዝናኝ መረጃዎች ይቀርባሉ። ሰብስክራይብ፣ ላይክ እና ሸር በማድረግ እንድታግዙን በትህትና እንጠይቃለን። ደህና ሁኑ።